ሰላም ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ እንደምን ውላችኋል? ዜና እናሰማለን። በአዲስ አበባ አወሊያ መስጊድ ፖሊስና ሙስሊሞች ተጋጩ። የአፍሪካ ህብረት መሪዎችን ጉባኤ በማስተናገድ ላይ የምትገኘው አዲስ አበባ ትናንትና ማምሻውን ፖሊስና አወሊያ መስጊድ አቅራቢያ የተሰበሰቡ ሰዎች መካከል በተቀሰቀሰው ግጭት ከመቶ በላይ መታሰራቸውና መቁሰላቸውን የእስልምና ኮሚቴ ገለጸ። የኢትዮጵያው መንግስት ኮሚሽነር ጉዳዮች ሚኒስተር ዴታ አቶ ሽመልስ ከማል ለብሉበርግ ዜና አውታር ግጭቱ 72 ሰዎች መታሰራቸውና 6 ፖሊስ ባልደረቦቻቸውን ጨምሮ 10 ሙስሊም ሰላማዊ ሰዎች መቁሰላቸውን ገልጸዋል። አቶ ሽመልስ አክለው በአወሊያ ትምህርት ቤትና መስጊድ አቅራቢያ መንገድ በመዝጋት የፖለቲካ መፈክር ያሰሙ የነበሩ ሰዎች ፖሊስ በአስለቃሽ ጋዝ መበተኑን ተናግረዋል። ፖሊስ በወሰደው እርምጃ ጥይት አለመተኮስን አቶ ሽመልስ ገልጸዋል። በአወሊያ መስጊድ የተሰበሰቡ ሰዎችን ወክለው ለብሉበርግ ዜና አውታር መግለጫ የሰጡት ሐምዲን ጀምብል ፖሊስ በአወሊያ መስጊድ በተሰበሰበው ሰው ላይ የተጠቀመው ሙስሊሞች ላይ አጥር ጥሶ በመግባት ጥቃት ማድረሱን ተናግረዋል። በር በመስበር ገብተው ሙስሊም ማህበረሰብ ላይ ተኩስ ከፍተው መክፈታቸውን አቶ ሐምዲን ገልጸዋል። የኢትዮጵያ መንግስት በእስልምና ምክር ቤት ደጋፊዎች መካከል ግጭት የተባባሰው መንግስት በሃይማኖቶች ጉዳይ ጣልቃ በመግባቱ ነው ሲሉ ቅሬታቸውን ገልጸዋል። የኢትዮጵያ መንግስት በሃይማኖት ጉዳዮች ለምሳሌ ማህበረሰባዊ ይዘት የሌለውን የሙስሊምና እምነት ተከታዮች ላይ የሚያደርገውን ጫና አባብሶ በመቀጠል ከፍተኛ የሙስሊሙ ማህበረሰብ ቁጣውን እያሰማ እንዳለ ገልጸዋል። በአወሊያ ትምህርት ቤትና ፖሊስ መካከል የተከሰተው ግጭት በርካታ ሰዎች እንደታሰሩና መቁሰላቸውን ሰሞንኛ የሆነ ዜናዎች እየተናፈሱ ይገኛሉ። ይህን ጉዳይ ቅርበት ላላቸው ግለሰቦች ለማናገር ችለናል። አቶ ሳዲቅ አህመድ በስልክ መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሳዲቅ። ምንድነው እየሆነ ያለው በአንዋር መስጊድና እንዲሁም በአወሊያ ትምህርት ቤት? እንግዲህ በአወሊያ ትምህርት ቤት በትናንትናው ዕለት የተደረገ ትዕይንተ ህዝብ ነበር። ይሄ ትዕይንተ ህዝብ ላለፉት 6 ወራቶች የተደረገ ትዕይንተ ህዝብ ነው። የኢትዮጵያ ሙስሊሞች ላለፉት 6 ወራቶች 3 መሰረታዊ ጥያቄዎችን እያቀረቡ ነበረ። አንደኛው ጥያቄ ሙስሊም ዜጎች የራሳቸውን መሪ ራሳቸውን ሊመርጡ፣ ሁለተኛ ደግሞ መንግስት ከውጭ ያስመጣውን አይዲዮሎጂ ወይም አመለካከት የኢትዮጵያ ሙስሊም ተቋሞች ላይ አስገድዶ መጫኑን እንዲያቆምና፣ ሶስተኛ ደግሞ አወሊያ ትምህርት ቤት ህዝባዊ ተቋም በመሆኑ የህዝብ እንዲሆን በህዝብ በተመረጡ ወገኖች እንዲተዳደር የሚል ነበር። ይህንን ጥያቄ ለ6 ወራት በሰላማዊ መንገድ እያቀረቡ ይገኛሉ። እስከዛሬ ድረስ የተወረወረ ጠጠርም የለም እና እንግዲህ በትናንትናው ዕለት ነው ችግር የተፈጠረው። ፖሊሶች ወደ አወሊያ ቅጥር ግቢ በመምጣት በሐምሌ 8 የፊታችን እሑድ ወይም ነገ ማለት ነው ለሚጠበቅ የአንድነት ፕሮግራም ዝግጅት ያደርጉ የነበሩ አስተናጋጆችን ግቢ ድረስ በመምጣት በማፈን አስለቃሽ በመተኮስ እንግዲህ ሰዎችም እንደተገደሉ ተዘግቧል። እንደዚሁም ደግሞ የቆሰሉም በርካታ ሰዎች እንዳሉ ተነግሮናል። መልካም። አቶ ሽማል ከማል የኢትዮጵያው የዴታ ሲገልጹ እናንተ የፖለቲካ ወይም ፖለቲከኞች ከጀርባቸው እንዳለ ነው የሚገልጹትና የሙስሊሙ ማህበረሰብ በፖለቲካ አንጻር ነው እየተንቀሳቀሰ ያለው? ይሄ ምንም አይነት የፖለቲካ እንቅስቃሴ አይደለም። ይሄ ህገ መንግስታዊ ጥያቄ ነው። ይሄ ዲሞክራሲያዊ ጥያቄ ነው። ከላይ የተጠቀሱልን 3 ጥያቄዎችን እያነገበ ጥያቄ ነው። ይሄንን ደግሞ ኢህአዴግ ከምንም በላይ ከማንም በላይ ያውቀዋል። በዚህ ውስጥ ምንም የተቀየጠ የፖለቲካ ጥያቄ የለም። በእርግጥ ያው ኢህአዴግ ሁሌ ስህተትን ከፈጸመ በኋላ ስህተቱን ለማረም ሌላ ስህተት ነው የሚፈጽመው። ከአቶ ሽመልስ ከማል አንደበት የሚወጣው ነገር ምንም ክሬዲብል የሆነ ነገር አይደለም። አቶ ሽመልስ ከማል በውሸታቸው፣ አቶ ሽመልስ ከማል በቅጥፈታቸው የሚታወቁ ግለሰብ ናቸው። ስለዚህ በዚህ አሰራር ውስጥ በዚህ አካሄድ ውስጥ ምንም ፖለቲካ አካሄድ የለውም። ህገ መንግስታዊ ዲሞክራሲያዊ ጥያቄ ብቻ ነው እየቀረበ ያለው። አቶ ሽመልስ ከማል ሲገልጹ እንደውም የሙስሊሙ ማህበረሰብ አንዳንዶቹ የታጠቁና ፖሊስ ሁሉ እንደቆሰለ ገልጸዋል። አሁን የሙስሊሙ ማህበረሰብ የታጠቀ ነበረ? ማንስ አስታጠቀው?
ምንም በዚህ መሀል ትጥቅ የለም፣ የታጠቁት ነገር የለም። ባለን መረጃ መሰረት ፖሊሶቹ ራሳቸው ናቸው የገቡት። ታጥቀው አድማ በታኝ የሆነ ፖሊስ ነው ታጥቆ ተዘጋጅቶ የጭነት መኪናውን አዘጋጅቶ ነው ወደዛ ወደ አወሊያ ደፈር ግቢ እየመጣው ማለት ነው። ይሄ የተለመደ ቅጥፈት ነው። በተለይ ከገዢው ፓርቲ የሚመጣ የተለመደ ቅጥፈት ነው እና ህዝብ ላይ ጥቃት ይፈጽሙና ህዝብ ላይ በደል ይፈጽሙና ህዝብ ላይ ችግር ይፈጥሩና ፖሊሶች ቆሰሉ፣ ፖሊሶች ተገደሉ የሚሉ የተቀነባበሩ ቅጥፈቶች ይቀርባሉ በተለያዩ ጊዜ ማለት ነው። እኔ የምመለከተው ከዛ አንጻር ነው እና እንግዲህ የቆሰለ እየተገደለ ካለ ትክክለኛ ማስረጃ ካላቸው እንግዲህ ይፋ ሊያደርጉ ይገባል። ግን እስከምናውቀው ድረስ ካልባለን መረጃ አኳያ በፖሊስ ላይ እየደረሰ ምንም ጥቃትም የለም፣ ጉዳትም የለም። እነሱ ናቸው ሌላው ቀርቶ እንኳን በህግ እስር ቤት ካስገቧቸው በኋላ ማረፊያ ቤት ካስገቧቸው በኋላ አናታቸውን እየተረተሯቸው እየፈነከቷቸው እየደረሷቸው ጥቃት ፈጽሙባቸው በነበረ መረጃዎች ወጥተዋል ማለት ነው። ያውም በህግ ላይ ከወደቁ በኋላ ማለት ነው እና ምንም ነገር ማድረግ በማይችሉበት ሁኔታ። ስለዚህ ይሄ መሰረተ ቢስ የሆነ ወሬ ነው። በረብሻው ወቅት በአወሊያና በአንዋር መስጊድ በነበረው የህዝብ ጥያቄ መካከል የሙስሊሙ ማህበረሰብ እንደተገደለ ሰምተናል። የቆሰለም አለ። ምን ያህል ሰው ተገደለ? ምን ያህል ሰው ቆስሏል? የህክምና እርዳታ አግኝተዋል? እንግዲህ ያው ወደ 7 ሰዎች እንደተገደሉ ተነግሯል። እስከ ቅርብ ጊዜ ድረስ በነበረን መረጃ መሰረት ግን እስካሁን ድረስ ግን አስክሬኖቹ የት ነው ያሉት ወይም እነማን ናቸው የሚለው ነገር ግን ይፋ አልሆነም። ግን እስካሁን ድረስ እስከ 7 የሚደርሱ ሰዎች እንደተገደሉ ተነግረዋል። መልካም። አቶ ሳዲቅ በመጨረሻ የሚያስተላልፉት መልእክት ካለ እድሉ ልስጥዎት። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ ሁላችንም ልንረዳውና ልንገነዘበው የሚገባው ነገር ቢኖር ይሄ የኢህአዴግ መንግስት የሚያደርገው ፕሮፓጋንዳና ወይም ደግሞ አምባገነናዊ ዕድሜውን ለማስረዘም የሚያደርገው የጉር ድንበር መውጣት በመሆኑ ሁሉም ኢትዮጵያዊ ይህንን ነገር በንጽር አይኑ ሊመለከተው ይገባል፣ በንቃት ሊመለከተው ይገባል ማለት ነው። ካለፉት 21 ዓመታት በዘር፣ በብሔር፣ በሃይማኖት ተለያይተን ተከፋፍለን ተመሳስረን ቆይተን ነበረ። ይህንኑ የሚያሳዝን አጋጣሚ በመጠቀም ከድቅድቅ ጨለማ ውስጥ ብርሃን ተፈልቅቆ እንደሚወጣ ሁሉ አንድነታችንም ከዚያ እንደዚያው ተፈልቅቆ ሊወጣ ይገባል። እንደ ህዝብነታችን እንደ አንድ ህዝብነታችን እንደ ኢትዮጵያዊነታችን አንድ ልንሆን፣ ልንቀራረብ፣ ልንወዳጅ አንድነታችንን አጠንክረን እናት ሀገራችንን ኢትዮጵያን ልንታደጋት ይገባል እላለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ሳዲቅ ለቃለ መጠየቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። በሌላ ጊዜ ተመልሼ እንገናኛለን። እግዚአብሔር ይስጥልኝ። አሜን አሜን። አላህ ይስጥልኝ። በጣም አመሰግናለሁ። የአሜሪካ መንግስት በኢትዮጵያ ትናንትና በሽብርተኝነት ህግ በተወነጀሉ ታዋቂ ጋዜጠኞች እስክንድር ነጋ ላይ በተላለፈው የ18 ዓመት እስር ብያኔ ጥልቅ ስጋት ያደረበት መሆኑን ዛሬ ገለጹ። የአሜሪካን የውጭ ጉዳይ ሚኒስተር አፈቀላጤ ቪክቶሪያ ኑላንድ በጉዳዩ ላይ በሰጡት መግለጫ ዩናይትድ ስቴትስ እስክንድር ነጋና በሌሎች የ7 የተቃዋሚ ፖለቲካ ፓርቲዎች ላይ የሀገሪቱ የጸረ ህግ ሽብር አስመልክቶ በተካሄደው ችሎት ክስና ብያኔ አሰጣጥ ሁኔታው ከባድ ስጋት ኖሯት እንደማትቀጥል አስረድተዋል። ኑላንድ የኢትዮጵያ መንግስት በሰላም ሀሳብን የመግለጽና የመሰብሰብ መብታቸውን የተጠቀሙትን ጋዜጠኞችና የተቃዋሚ ፖለቲካ አባልን ለማሰር የጸረ ሽብር ህጉን መጠቀሙን ጨምሮ ተናግሯል። ቪክቶሪያ ኑላንድ ከዚህ በማያያዝ የኢትዮጵያ መንግስት የሀሳብ ነጻነት መገደቡን እንዲያቆም ሲያሳስቡ ሰብአዊ መብታቸውን መሰረታዊ ነጻነታቸውን በመጠቀም ያሰራቸውን ሁሉ ነጻ እንዲለቅ ጥሪያቸውን እንደገና አቅርበዋል። በጠቅላላ 24 ጋዜጠኞች ተቃዋሚ ፖለቲከኞች ላይ የእስር ሲበይን አንድነት ለዲሞክራሲ ፍትህ ፓርቲ አባል በመሆን አቶ አንዱዓለም አንዳርጌ ላይ የእድሜ ይፍታህ መፈረዱም የሚታወቅ ነው። የአሜሪካን የውስጥ ተቀማጭ የሆነው የጋዜጠኞች የደህንነት ጠባቂ ድርጅት እስክንድር ነጋና ሌሎችም 5 ጋዜጠኞች ላይ የተጣለው ብያኔ የተደበሰበሰና የፖለቲካ መንስኤ ያለው መሆኑን አመልክቶ አጥብቆ ኮንኖታል።
በቅርብ ጊዜ በአዋሳ ውስጥ እየተካሄደ ያለ ህዝብና መንግስት መካከል ውጥረት ነግሶ ይገኛል። ይህንን ጉዳይ ለማጣራት በአዋሳ የሚገኙ አቶ ተስፋዬ የተባሉትን ግለሰብ ደውለን ለማናገር ችለናል። ጤና ይስጥልኝ አቶ ተስፋዬ። አቤት። ጤና ይስጥልኝ። እንደምን አደሩ? መልካም። ምን እየተካሄደ ነው አዋሳ ውስጥ? ምን አለ? ምንድነው እየተካሄደ ያለው? ግጭት እንዳለ ውጥረት እንዳለ ሰምተናል። ምን ተፈጠረ? በእርግጠኛነት ያው ምናልባት እስካሁን በመንግስት ሚዲያም በምንም ያልተነገረ ኃይለኛ ውጥረት አለ። ምንድነው ውጥረቱ? ውጥረቱም በተለይ ያልሆነ ዶክመንት በማምጣት አዋሳ በስተማን የተለያዩ ነገሮች ያሉ ናቸው። የአፋኑ ጉዳይ ነው፣ የከተማውን ጉዳይ በምን እንደሚተዳደር ጥምር በሚል አምጥቶ በዶክመንት ስም በተለያየ የከተማን ባለስልጣናት በማሸማመት እና ህዝቡንም በማፈን ላይ ይገኛሉ። ለዛውም ረብሻን በሌለበት ፌደራል የመጣ ሰዎችን ይደበድባል፣ ያስራል፣ ታዲያም ይገላል። በዛ መልኩ እስካሁን እየቀጠለ ነው ያ ሁኔታ። ከእናንተ አሁን ሰው የታሰረ አለ በአሁን ሰዓት? ሰሞኑን ብዙ ሰው አስረው ነበር። መልሰው ይፈታሉ፣ ያስራሉ፣ በማሸማገድ ነገር እያስቸሩ ይፈታሉ፣ ይፈታሉ። አሁንም ታስረው አሉ። ከተማ እንደው ተሹሞ ሲሰሩ የነበሩ ሰዎች ብዙዎች ታስረው ነው ያሉት። ወደ 30 ምናምን የሚደርሱ ሰዎች 32 አካባቢ እንደዛ ታስረው ነው ያሉት አሁን እስር ቤት። ከዚህ መነሻቸው ይሄን ለመስራት ሲያስቡ ቀደም ብለው የባለስልጣናት ማሰር ሲያካሂዱ ነበር። እሱን ካሰሩ በኋላ አሁን ሰዎች አንዳንድ እንቅስቃሴ ሲያደርጉ ወይንም የሆነ ነገር ሲናገሩ ለሁለት ሆነው መሰብሰብ አይቻልም ተብሏል። አሁን ለሁለት ሆነው እንኳን ስታወራ ስትገኝ ፖሊስ መጥቶ ይደበድብሃል። ይሄ ፌደራል እዚህ አሁን ከተማ ሲታይ ጠቅላላ ጠቅላላ ፈጥነው 4 አይነት ወታደር ነው እዚህ ከተማ ላይ ያለው እና ከተማ የሆነ የጦር ሜዳ አይነት ነው ወታደር በወታደር ነው እና በዛ መልኩ ነው ያለው። ከዛ አልፎ ደግሞ በየወረዳው ሰው ካድሬዎች እንዳይሄዱ ከልክሏል። በዛ ነው ያለነው አሁን በየወረዳው ትናንትና በማልጋ ወረዳ ኃይለኛ ውጥረት ነበር። ተቋማ ራሳቸው ሰብስበው ህዝቡ ባለስልጣናት ሲሄዱ ባለስልጣናትን ከፈልጋችሁ በሚል አባሯቸው ነበርና እነዚህ ውጥረቶች አሉ። ምክንያቱም የተጠየቀ ጥያቄ መመለስ አልቻለም። ከፌደራል የመጣ ባለስልጣን ነበረ አቶ ተስፋዬ ከፌደራል እናንተን ለማናገር የመጣ ባለስልጣን ነበረ? ትናንትና ባለስልጣናቶች እንደመጡ ሰምቻለሁ። በድብቅ ይመጡና ያው አስፈራርተው ይሄዳሉ። እነዚህ እዚህ ያሉትን ከአቶ ሽፈራው ጭምር አስፈራርተው ነው የሚሄዱት። የመጡ ያስፈራሩ ይሄን አሳጭ እንዲህ አርግ ህዝብ ላይ እንዲህ አርግ ህዝብ ምን ያገባው ሁሉ እስኪል ድረስ ነው። እሱም የራሱን ካድሬዎች ሰብስቦ ሲናገር አቶ ሽፈራው ማን ናቸው? የክልሉ ባለስልጣን ናቸው። የክልሉ አስተዳዳሪ ርዕሰ ማለት ነው። በጩኮ ወረዳ ውስጥ ምንድነው እየተካሄደ ያለው? ፖሊስና ሰው ተጋጭቷል የሚባል ነገር አለ። የቆሰለም እንዳለ ሰምቻለሁ። እውነት ነው? የጩኮ ትልቅ እንትን ነው። ጩኮ ብቻም አይደለም። አሁን በሲዳማ ውስጥ ባሉት ሁሉም ወረዳዎች ውስጥ ነው ችግር እየተከሰተ ያለው እና አሁን በተለይ የጩኮን ብዙ ሰዎች ያው ሰላማዊ ሰልፍ አድርጓል። በዛ ሰልፍ ላይ ብዙዎቹ ተደብድቦ ተቀጥቅጧል፣ ሰውም ሞቷል እና ብዙዎቹ የታሰሩም ነበሩ። አሁን
ሙሉን ደግሞ ፍቱ ተብሎ እየሰባቸው ነው መልሶ ደግሞ ያስራሉ። ለምን ሽማግሌዎች እንመካከር ብሉ ሽማግሌዎች እንዳይመካከሩ ተከልክሏል። በቃ የትኛውም ድሮ አሁን ሲዳማ ባህል አለው። በባህሉ መሰረት ተሰባስቦ ጥሩ ማውራት ያለ ነው። ግን ያንን እንዳወሩ ሁሉ ተከልክሏል። በየቦታው ከተቀመጡበት በወታደር እያሳደዷቸው ሽማግሌዎች ከተቀመጡበት ይሄዳሉ። ከተቀመጡበት እየተነሱ ይሄዳሉ። ሲዳማ ውስጥ አንድ ቦታ እንኳን ሽማግሌዎች እንዳይሰበሰቡ ተደርጓል። የወጣት ይቅርና ሽማግሌዎች እንኳን ተሰብስበው ከተገኙ ይታሰሩ ይደብደቡ ተብሎ ነው ትዕዛዝ የተሰጠው። ማን ነው ትዕዛዝ የሰጠው? በክልሉ ሸቤር የተሰጠ ትዕዛዝ አለ። እሱን እየሄደ ያለ ኃይለኛ ትዕዛዝ አለ። አንድ ሰው ስለዚህ ነገር እንዲያወራ አይፈቀድም። አንድ ሁለት ሆኖ እንኳን ተቀምጦ ሲያወሩ ከተገኘ ስለምን እንደሚያወሩ ወዲያው ይጣራ ተብሎ በየገጠሩ በሲዳማ ውስጥ በየወረዳው ሰው ተመድቧል። ኦልሬዲ መልካም። አቶ ተስፋዬ በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጥዎት። የሲዳማ ትልቁ ጥያቄ ቀላልና ቀላል ነው። ምናልባት ህገ መንግስት በሚገባ የሚፈቅድለት የክልል ጥያቄ ነው። የክልል ጥያቄ ላለመመለስ መንግስት ዙሪያውን ጥንትን ሄደ ሲዳማን ሲወጣ የራሱን ህገ መንግስት ራሱ የራሱ ህገ መንግስትን ያከብር እና የሲዳማን ሰው ወይም የሲዳማን ህዝብ ከመጨፍጨፍ ወደ ኋላ ቢል የተሻለ ይሆናል የሚል መልዕክት ለማስተላለፍ ፈልጋለሁ። ቀጥሎም ደግሞ የሲዳማ ህዝብ ህገ መንግስቱን የሰጠውን መብት ያንን መጠየቅ ነው። ትክክልና አግባብ ስለሆነ ትግሉ መቀጠል አለበት ብዬ ነው ማስተላለፈው መልዕክት። መልካም። ለቃለ መጠየቁ ፈቃደኛ ሆኖ ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አቶ ተስፋዬ በሌላ ጊዜ ዳግመኛ እንገናኛለን። ሰላም ይሁኑልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በዲላ እየተፋፋመ እየከረረ ያለው ውጥረት እጅግ ተባብሶ የከፋ ደረጃ ላይ እየደረሰ እንዳለ የዲላ ነዋሪዎች ለሰይፈ ነበልባል ሬዲዮን ዝግጅት ክፍል ገልጸዋል። በዲላ ውስጥ 2-3 ሆነው መንቀሳቀስ በህግ እንደሚያስጠይቅ የመስተዳደሩ እንዳስረዳቸው ተናግረዋል። 2-3 ሆነው ሲንቀሳቀሱ የተገኙ የዲላ ነዋሪዎች ከ30 በላይ ታስረው እንደሚገኙ ታወቀ። በዲላ ውስጥ ሰፍሮ የሚገኘው 4 አይነት ጦር በዲላ ውስጥ ሰፍሮ ይገኛል። ዲላ በአሁን ሰዓት አሉ አቶ ተስፋዬ የጦር መዲና ሆናለች ሲሉ ለሰይፈ ነበልባል ሬዲዮን ዝግጅት ክፍል ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ በአዲስ አበባ በተጀመረው የኔፓድ ስብሰባ ላይ ያልተገኙት በህመም ምክንያት መሆኑን የሴኔጋሉ ፕሬዝዳንት ማኪ ሳል ዛሬ ከከሳት በኋላ ስብሰባውን በአቶ መለስ ፈንታ መርቀው በከፈቱ ወቅት ተናገሩ። ለ27ኛው ጊዜ በአዲስ አበባ የተጀመረው 27ኛው የኔፓድ ስብሰባ ላይ የሀገሪቱ መሪዎች ወደ አዲስ አበባ የገቡ ሲሆን የአቶ መለስ ዜናዊ በዚህ ስብሰባ ላይ ይገኛሉ አይገኙም የኢትዮጵያ ህዝብ በጉጉት ሲጠብቅ እንደነበረ ለማወቅ ተቻለ። አቶ መለስ ዜናዊ ጤና ማጣት የተነሳ በ27ኛው የኔፓድ ሀገራት ስብሰባ ላይ አለመገኘታቸውን የተናገሩት የሴኔጋሉ ፕሬዝዳንት አቶ መለስ ዜናዊ በቅርብ ጤናቸው ተመልሶ እንደገና እንደሚያዩዋቸው ተስፋ አለኝ ሲሉ ገልጸዋል። የኢህአዴግ ደጋፊዎች አቶ መለስ ዜናዊ ጭንቅላት እንደ አምላክ ሲመለከቱት እንደነበረ ለማወቅ ተችሏል። ሳያልቅ ሲያገለግል የነበረው የኦሮሞ ህዝብን ሲያሳስርና ሲያስገርፍ የነበረ በኮኮሳ ወረዳ ውስጥ የሚኖረው ግለሰብ በጀግኖቹ በቄሮ አባላት ምላሱ ተቆረጠ። በኮኮሳ ውስጥ ምላሱ የተቆረጠው ግለሰብ በአሁን ሰዓት በከፍተኛ ስጋት ውስጥ እንዳለ ለማወቅ ተችሏል። ቄሮች እንዳስታወቁት በእንደዚህ አይነት የኦሮሞ ህዝብን ሲበድሉና እየገደሉ ያሉት ግለሰቦች ከድርጊታቸው ካልተቆጠቡ እርምጃ ሊወሰድባቸው እንደሚችል አስጠንቅቀዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር።
عملي يوم الليل هر ولي قلو قريتكم عدان هكانوا قال مخين جارة فيريا يا برو قال مخين جارة فيريا يا برو ولي في الرتاني حاول مريهنو قال مخين جارة قريونا خانو عاكو ما خنيني موسى ولي قالو عاكو ما خنيني يا ولي قالو بيا في بيانيس نوتوكما عادا في سنانيس نوتوكما فانكين ياستفو نوتوكما مالي كل بطننا وزيمانا باتبوتي وليفتون ستانا بيا في بيانيس نوتوكما عادا في سنانيس نوتوكما فانكين ياستفو نوتوكما مالي كل بطننا وزيمانا باتبوتي وليفتون ستانا عملي يوم الليل هر ولي قلو قريتكم عدان هكانوا قال مخين جارة فيريا يا برو قال مخين جارة فيريا يا برو تاندينو بلادا تري ما فيلنا اوتولا لكرو دكنا ما فتنا وامرسو قبنو خمبير ما فقدنا خينا يوتو فيني على قفوتانا بيا في بيانيس نوتوكما عادا في سنانيس نوتوكما فانكين ياستفو نوتوكما مالي كل بطننا وزيمانا باتبوتي وليفتون ستانا بيا في بيانيس نوتوكما عادا في سنانيس نوتوكما فانكين ياستفو نوتوكما مالي كل بطننا وزيمانا باتبوتي وليفتون ستانا عملي يوم الليل هر ولي قلو قريتكم عدان هكانوا قال مخين جارة فيريا يا برو قال مخين جارة فيريا يا برو قال مخين جارة
Bela mikaru Chita stenyamne Kumban hajeru Balla la gorbamne Awal jabay fanu Lo taboruti fakia katanu Biya bibienis Nutokuma Ata bisenanis Nutokuma Angkenyas tofo Nutokuma Mali polbatana Mutilmana Pana Moti Wanitum Satana Biya bibienis Nutokuma Ata bisenanis Nutokuma Angkenyas tofo Nutokuma Mali polbatana Mutilmana Pana